ሰላም ሰላም፣ ውድና የተከበራችሁ የቻናል ቤተሰቦች እንደምን አመሻችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ሰላማችሁ ይብዛልኝ በያላችሁበት። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ እንዲሁም ደግሞ ሼር እያደረጋችሁ አበረታቱኝ ውድ ቤተሰቦቼ። ዛሬ ይዤላችሁ የመጣሁት ለጸጉራችን የሚሆን የሚስማማ መነቃቀልን የሚያቆም እንዲሁም ደግሞ እርዝመት የሚሰጥ ነው ማለት ነው። የእውነት ለመናገር እኔ አሁን ትንሽ እየተነቃቀለ ነው፣ ግን ያው መጫት ስለሆንኩ ነው። ግን አሁን እያቆመልኝ ነው። በጣም አሪፍ ነው። በጣም ነው የምጠቀመው። ይሄንን በጣም ቆይቻለሁ ስጠቀም። ይሄን ብቻውን ነበር በፊት የምጠቀመው። አሁን ደግሞ እነዚህን እየቀላቀልኩ ነው የምጠቀመው ማለት ነው። በጣም ቆንጆ ነው፣ እንዳያመልጣችሁ። እንግዲህ እንደምታዩት እዚህ ጋር ቅርንፉድ ነው የሚባለው ምስል አለኝ፣ ሚስማር እንዲሁም ቅርንፉድ። እዚህ ጋር ደግሞ ሮዝመሪ አለ ማለት ነው። እዚህ ጋር ደግሞ ምንድነው ስሙን አላውቀውም፣ ግን የባህር ዛፍ ቅጠል ይመስላል። መቼም አረቦቹ ቤት ይኖራል አለ ማለት ነው። ደግሞ ጥቁር አዝሙድ ነው ማለት ነው። ይሄንን ከዘይቱ ጋር አፈለዋለሁ ማለት ነው አብሬ እና ይሄንን ከዘይቱ ጋር እናፈለዋለን ማለት ነው። ትንሽ አስሊውን ነው መግዛት ያለባቸው። እንደዚህ አይነቱ ያው አስሊው 18 ብር እስከ 20 ብር ነው የሚሸጡት። አንዳንዴ ደግሞ ዲስካውንት ይወርዳል፣ አንዳንዴ ደግሞ ያው እንዲሁ 18 ብር፣ 20 ብር፣ 19 ብር እንደዛ ነው ማለት የሚሸጡት። እና ይህንን ትንሽ ማቅለጥ ይኖርብናል ማለት ነው በሙቅ ውሃ። ከዛ ውሃ ምናምንም ማረግ የለብንም። የምናፈለው በዘይቱ ብቻ ነው ማለት ነው። አሁን ወደ አሰራሩ ይዣችሁ እሄዳለሁ። እሺ ቤተሰቦቼ ተመልሼ መጥቻለሁ ማለት ነው። የቅድሙን ውህድ ላሳያችሁ ነው ማለት ነው። እዚህ ጋር እያቀለጥኩት ነው ያለሁት፣ ተልጭ ስለሆነ እያቀለጥኩት ነው ያለሁት ማለት ነው። ከዛ ዘይቱን እዚህ ላይ እናረጋለን ማለት ነው። ያቀለጥኩትን ዘይት እዚህ ላይ እናረጋለን። ወደ አሰራሩን ላሳያችሁ ነው ማለት ነው። በነገራችን ላይ ጸጉር እንዳደረጋችሁት ነው፣ ያኔ ከተዋችሁት በቃ እንትን ይላል፣ እድገቱንም ይቀንሳል፣ መበጣጠስ ይጀምራል፣ እንዲሁም መንታ ማብቀል ይጀምራል፣ ብዙ ነገር ያረጋል ማለት ነው። ማለት ጸጉራችሁ ራሱ ቆንጆ ቢሆንም ከተዋችሁት ተመልሶ እንደዛ ይሆናል ማለት ነው። ስለዚህ ጸጉሬ ረጅም ነው፣ ጸጉሬ ምንም አያስፈልገውም ብላችሁ ዝም ብላችሁ ወተታችሁ እንትን ምትሉ ከሆነ ጸጉሬ መነቃቀል እንትን ያመጣል ማለት ነው። ግዴታ መንከባከብ አለባችሁ፣ ማንኛውንም ነገር ፊታችሁንም ሆነ ጸጉራችሁንም ሆነ ማለት ነው። እና እኔ ዝም ብዬ ባንዴ አዘጋጅቼ ነው ማስቀምጠው። እናንተ እንደፈለጋችሁ ማድረግ ትችላላችሁ ማለት ነው። ትንሽ ማቅለጥ ያስፈልገዋል። ሁሉም አልቀለጠም ነበር። አንደኛው ሲሆን እንደዚህ ነው የሚሆነው፣ ተልጅ ነው የሚሆነው ውስጡ። እንደገና ሁለተኛው ከሆነ ደግሞ እንትን አይልም፣ ቀጭን ነው ማለት ነው፣ አይረጋም። ከዛ ከዚህ ጋር ያዘጋጀሁትን እጨምረዋለሁ ማለት ነው። ያንኛውን ሁሉንም ነው የምጠቀመው። እናንተ እንደፈለጋችሁት መጠን ማድረግ ትችላላችሁ። አንዴ ጨምሬ እመለሳለሁ ማለት ነው። እሺ ጓደኞቼ ካላችሁ አብሽ ታረጉበታላችሁ። እኔ ግን እንትኑ የለኝም፣ ዱቄቱ ነው ያለው፣ ጥሬው የለኝም ማለት ነው። ከዚህ ላይ ትንሽ እያረግበታለሁ ማለት ነው። አብሽ ጥሩ ነው። እሺ ጓደኞቼ ይሄንን እንትን ብያለሁ፣ እጨዋለሁ ማለት ነው። እጨምረዋለሁ ሁሉንም ማለት ነው። አይ ልቀደው ነው እንጂ ጭራሽ የሚወጣ አይደለም። ቀደስኩት፣ ምክንያቱም አልወጣም ማለት ግን የሚገርማችሁ ሁሉም ቀልጦ የሚገርማችሁ ነገር ማለት ነው። ግን ትንሽዬ ነበረው ያልቀለጠ። ስለዚህ ላረገው ነው። ስለዚህ አሁን ለልብ ያረጋለሁ። ይሄ ያልቀለጠው ራሱ ይወጣል ማለት ነው። እና እኔ ባንዴ ነው ማዘጋጀው። ከቻላችሁ መጨረሻ ላይ ልትቀቡት ስትፈልጉ፣ እኔ የራሴው መቀበያ አለኝ። ልትቀቡ ስትፈልጉ ነጭ ሽንኩርት፣ ትንሽ የነጭ ሽንኩርትና እንትን አድርጉበት፣ የቀይ ሽንኩርት ማለት ነው፣ ትንሽ ትንሽ። ከዛ ታረጉና ሞቅ አድርጋችሁ ብትጠቀሙት በጣም አሪፍ ነው። ምክንያቱም የጸጉር እድገትን ይጨምርላችኋል ማለት ነው። የጸጉር እድገት ይጨምራል። ነጭ ሽንኩርትና ቀይ ሽንኩርት በጣም አሪፍ ነው ለጸጉር ማለት ነው። እና አሁን እንኩሰዋለን፣ ለኩሰን እናፈለዋለን ማለት ነው። ደግሞ ከተፈላ በኋላ ትንሽ መቆየት አለበት። እና ጓደኞች አንዳንድ ሰዎች ጸጉራቸው ረጅም ሆኖ ሲያዩት
ምን ይላሉ? ምን ለምንድን ነው የምትጠቀሚው ምናምን ይሏሉ ማለት ነው። ማንኛውም ነገር ከተው ነው እንትን ይላል አይደል? ያኔ ይባላሻል ወይም ደግሞ እድገቱ ይቀንሳል ማለት ነው፣ ከተው ነው ማለት ነው። ስለዚህ ዛፍም ቢሆን ወጥቶ ዝም ካልነው ወይም ካልተቆረጠ ወይም ደግሞ ውሃ እየተጠጣ ወይም እየተኮተኮተ ዝም እንክብካቤ ከሌለው ይቀንሳል ማለት ነው። ወይም ደግሞ የመድረቅ ባህሪ ወይም ውፍረቱ የመቀነስ ባህሪ ያመጣል ማለት ነው። ግዴታ ማንኛውም ነገር መጠበቅ አለባችሁ፣ ንጽህና መጠበቅና እንዲሁም ደግሞ የእድገት ፍጥነቱ እንዲጨምር ግዴታ የመጠቀም አለባችሁ ማለት ነው። ለፀጉራችሁ የሚመቻችሁን ነገር ሁሉ ጊዜ ተጠቀሙት እና አንዳንድ ሰዎች ደግሞ ቢያንስ 8 ቀን ወይም ወር ተጠቅመው ምንም ለውጥ ሳያገኙ ሲቀሩ አይጨምርም ምናምን ይላሉ። ግን ለውጥን ለማየት አንድ ጊዜ ቢያንስ ጭክን ብላችሁ እስከ 3 ወር መጠቀም ይኖርባችኋል። 3 ወር ሙሉ ስትጠቀሙ በሳምንት አንዴ እየተጠቀማችሁ ከዛ ያኔ ለውጡን ታወታላችሁ ፀጉራችሁን ማለት ነው። ብዛቱንና እድገቱን እና ደግሞ የመበጣጠስ ባህሉን በጣም ያቆማል ማለት ነው። እኔ እንደዛውም አሁን እያቆመልኝ ነው እንጂ በጣም ይበጣጠስ ነበረ እንደወለድኩ አካባቢ ልጁ የመሳቅ እንትን ሲኖረው ማለት ነው። ግን እያቆመ ነው። ምክንያቱም እኔም በጣም የምወደው ቅባት ይሄን ነው። ግን ውህዱን ከቅርብ ጊዜ ጀምሬ ነው። በጣም አሪፍ ነው። ያው ቅርንፉድም እንዲሁም ደግሞ ይሄ እንደምታዩት ሀልባት የሚመስለው ለፀጉር ተስማሚ ነው ማለት ነው። እና ለእኔ ተመችቶኛል። እንግዲህ እናንተ ሞክራችሁ ልታመሰግኑ ትችላላችሁ ውድ ቤተሰቦች። ያው ይህንን እንግዲህ ትንሽ ተፈላ ውሃ ከተላላ በኋላ ትተውታላችሁ። ብርድ ሲል እቃ ላይ የምትጠቀሙት እቃ ላይ ጥንፍፍ አድርጋችሁ ትጠቀሙታላችሁ ማለት ነው። ስትፈልጉ ውጭ ማስቀመጥ ትችላላችሁ። ስትፈልጉ ተላጃ ማድረጋችሁ ተጠቀሙት ማለት ነው። እና እኔ አሁን እየፈላ ነው። መፍላቱ ጥሩነቱ ለምንድን ነው? ያኛውን የውስጡን ቅመሙን የማብላላት እንትን ይኖረዋል፣ ያብላለዋል ማለት ነው። ያለሰልሳል። እንትን ደግሞ ተጠቀሙት። ተልባም ራሱ ብቻውን ብትጠቀሙ ምርጥ ነው። ፀጉራችን ልዝብ የማለት እንትን ይኖረዋል ማለት ነው። እና እንደዚህ ስታፈሉት የአረፋ እንትን ያመጣል። ምክንያቱም እንትን እያለ ስለሆነ ቅባቱ ለራሱ አረፋ ነገር አለው ማለት ነው። እና ቅመሙም አለው። ምክንያቱም ቅመሞች እና እንትኖች ሲገናኝ እንደዚህ ያረፈርፋል። እና ይህን እንደዚህ እየተብላላ ነው ያለው። እና ሰዎች የሆነ ነገር ስትሞክሩ ሳትሰለቹ ሞክሩ ማለት ነው። ሳትሰለቹ ሞክሩ፣ በጣም ጥሩ ነው። ለእኔ የጠቀመኝን ደግሞ ለጓደኞቼ ባሳያቸው መልካም ነው ብዬ ነው ለእናንተ ይዤላችሁ መጣሁት ማለት ነው። እና ሞክሩት። አንዳንድ ሰዎች ያው እንግዲህ የመስነፍ እንትን ስላለባቸው አትስነፉ። እና የኔ ፀጉር አያበቅልም፣ የኔ ፀጉር አያርግም፣ የኔ ፀጉር ቅጥል አለው፣ የኔ ፀጉር እንደዚህ ነው በቃ ብላችሁ ተስፋ አትቁረጡ። ማንኛውም ነገር ተስፋ ሳንቆርጥ ስለሆነ መሆን የሚችለው ተስፋ አትቁረጡ ማለት ነው ቤተሰቦቼ። ቀንሸዋለሁኝ እንዳይፈስ ብዬ ማለት ነው። አረፋት ምናምን ስላለው እንዳይፈስ ብዬ ቀንሸዋለሁ። እኔ ሁሏንም ነው ያረኳት። 18 ብር ነው የተገዛው ቅባቱ። ሁሏንም ነው ያረኳትኝ ማለት ነው። ምንም ነገር የለውም ሌላ ነገር ከቅባቱ ውጭ። ከዛ እንደዚህ ካደረግነው በኋላ ይበቃዋል። ይሄን ያህል እንትን ካለ ክድን አድርገን እናስቀምጠዋለን። ወይም እንዲበርድ እንዲሁ ክፍቱን ማድረግ እንችላለን ማለት ነው። ክፍቱን አድርጌ አስቀምጠዋለሁ። በቃ ጠፋሁትኝ፣ ይበቃዋል። እና ደግሞ በኋላ በተምላሽ አሳያችኋለሁ የበረደውን እንዴት አድርጌ እንደማድረግ። እሺ ወዶችዬ ተመልሼ መጥቻለሁኝ ላሳያችሁ ማለት ነው። እሺ ዘይቱን እዚህ ላይ እናደርገዋለን ማለት ነው። አሁን እዚህ ላይ አድርጌ አሳያችኋለሁ። እናንተ ካላችሁ ማጥለያ ትልቁን ትንሿን መጠቀም ትችላላችሁ። እኔ ትልቁ ላይ እናደረኩት ለአሁን ማጥለያ ስለሌለኝ እንደዚህ አድርገን እናጠለዋለን። አጥልዬ ጨርሼ እመጣለሁ። እሺ እንደዛ አጥልዬ ጨርሻለሁ። ዘይቱ እንደምታዩት ነው፣ ይሄን ይመስላል። ግን ብቻውን ተሆነ ደግሞ እንደዚህ አይነት አይደለም፣ ነጭ ብቻ ነው የሚሆነው ማለት ነው። ግን የተነጠረ ስለሆነ እንደዚህ ይሆናል።
ከዛ ትፈልጉታላችሁ። ስትፈልጉ ውጭ ማለት ትችላላችሁ፣ እንደፈለጋችሁ ችግር የለውም። ሽታ ምናምን ስለማይመጣ እንደገና ያው መቀቢያ ይሄ ሊኖራችሁ ይገባል ማለት ነው። ስትቀቡ እዚች ያርጋችሁ ወይ መጠናችሁን ያህል መቀባት ትችላላችሁ ማለት ነው። ውድ ቤተሰቦቼ እንግዲህ ለዛሬ ያዘጋጀሁላችሁ የፀጉር ውህድ ይሄን ይመስል ነበር። ለኔ የጠቀመኝን ወደ እናንተ እያቀረብኩኝ አሳያችኋለሁ ማለት ነው። ውድ ቤተሰቦቼ እንዲሁም ለፊት እንዲሁም ለፀጉር የሚሆኑትን የጠቀሙኝን ወደ እናንተ አቀርባለሁ። ይህንን ቻናል ሰብስክራይብ እያደረጋችሁ አበረታቱን ቤተሰቦቼ፣ እንዲሁም ደግሞ ለጓደኞቻችሁ ሼር እያደረጋችሁ አበረታቱን ማለት ነው። እንግዲህ ተስፋ ሳትቆርጡ ሞክሩት። ማንኛውም ነገር መሞከር አይከፋም። መሞከር ደግሞ ስላችሁ 3 ወር ቢያንስ መሞከር አለባችሁ ለውጡን ለማየት ማለት ነው። እና ይመቻችሁ። መልካም ጊዜ ይሁንላችሁ። ቸር ሰንብቱ።